የኮሙኒኬሽን ጽፈት ቤት ከመስሪያ ቦታዎች አስተዳደር ጋር በጋራ በመሆን በተለይ ከተጠቃሚዎች አኳያ ከመስሪያ ቦታ ወስደው በየጊዜው የሥራ ክህሎት በየወረዳው እየመለመለ ስራ ፈላጊዎችን ለመስሪያ ቦታ ያስረክባል። መስሪያ ቦታ ደግሞ ይሄን መነሻ አድርጎ ፍትሃዊ በሆነ አግባብ በግልጽ ማለት ነው በራሱን በቻለ ዋና አመራሮች ባሉበት የሚመለከታቸው አካላት ባሉበት በጣ ያስተላልፋል። በጣ ካስተላለፈ በኋላ እነዚህ ኢንተርፕራይዞች ምን ላይ ናቸው ያሉት፣ አሁን ላይ እንዴት እየሰሩ ናቸው፣ ምንድነው የሚቸግራቸው፣ ምንድነው አሁን ያሉበት የሚለውንና ከነሱ ደግሞ ቢያንስ ህይወታቸው እንዴት እየተቀየረ ነው፣ ከዚህ በፊት ስራጥ ሆነው አሁን ላይ ደግሞ በጣም የተቀየሩ አካላት እነሱ ሐሳባቸውን የሚገልጹበት አሁንም ደግሞ ያልተቀየሩ ካለ ደግሞ እሱን ሐሳባቸውን የሚገልጹበት በቀጣይ ፕሮግራም አድርገን የምንሰራቸውን ፕሮግራም አሬንጅ አድርገን ለመስራት በተመሳሳይ የሰራናቸውን ደግሞ እውቅና የሚያስፈልግበት ስለሆነ ይሄ መድረክ ዋናው ዓላማ ይሄንን እኛ እንደምታውቁት የሩብ ዓመቱ ፕሮግራም እያደረግን ነው በተለይ የግቢ ኮሚቴዎችንና የሚመለከታቸውን ይዘን ነገር ግን ደግሞ በተቻለ መጠን አሁን ባለው ሁኔታ ላይ ይሄን እኛም ፕሮግራም ቀጥታ ማስተላለፍ ስለሚያስፈልግ የሰራናቸው ስራዎች እውቅና ማግኘት ያለባቸው ቀጣይ በሰራናቸው ስራዎች ደግሞ መኩራራት ሳይሆን ለቀጣይ ተግባራት ጭምር በጣም የጀርባ አጥንት እንዲሆንንና እንድንታገዝበት ስለተፈለገ ይሄ ፕሮግራም አዘጋጅተናል። ጽፈት ቤታችን ከተቋቋመበት ዓላማ አንፃር የተከናወኑ ተግባራትን የምታረጋግጡልን ይሁንታችሁን የምትሰጡን እናንተ ናችሁ ማለት ነው። ከዛ ባሻገር ደግሞ በሂደቱ የጎደለ ያጋጠመ ችግር በቀጣይ በጋራ መስራት ያለብን ባለቤት የምንሆንባቸውን መንገዶች ጭምር ደግሞ ሐሳብ አንስታችሁ ለጽፈት ቤቱ ትልቅ ግብአት በመሆን የቀጣይ የእቅዱ አካል እንዲያደርገው የተከናወኑ ተግባራትንም ደግሞ አልቆ እንዲፈጽም የቤት ስራ የምንሰጥበት ትልቅ መድረክ ስለሆነ ይህንን መድረክ በሐሳብ ደረጃ ስናነሳ ጽፈት ቤቱ እጅግ በጣም ደስተኛ ሆኖ ነው የተቀበለልን። እንደነዚህ አይነት ተቋማት እንዲበራከቱ ይፈልጋል። ምክንያቱም እኛ ከተቋቋምንበት ዓላማ አንፃር ማሳካት የምንችለው ይሄ ስንሰራ ስለሆነ ማለት ነው። ስለዚህ ሌሎች ተቋማትም ላይ የሚቀጥል ይሆናል። አገልግሎት ሰጪ ተቋሞቻችንን ከማህበረሰባችን ጋር እንፈትሻለን። መንግስትና ህዝብን በተሰጠን ተግባርና ኃላፊነት መሰረት ድልድይ ሆነን እናገናኛለን። እንደ ንግድና ኢንዱስትሪ ቋሚ ኮሚቴ ሰብሳቢነቴ በወረዳችን ደረጃ እሺት ተጠቃሚ የሆኑ ሰዎች እንደ ድሮ አይደለም ደውለን ያረጋገጥ ነው ዳቦ መብላት ችለናል ብለውናል። ለኛ ሼድ ወስደን እዚህ ቁጥር ላይ እዚህ ቦታ ላይ እየሰራን ነው ያሉን ተጠቃሚዎች ሄደንም ለማየት ለማረጋገጥንም ችለናል የተሰጣቸው ቦታ ድረስ። በተረፈ ኮሙኒኬሽን ጽፈት ቤት ሁሌ የምናገረው አሁን ግን ከዛ ችግር ወጥቷል። ኮሙኒኬሽን ጽፈት ቤት የሚባል ባነር ተሸክሞ ባነር ለጣፊ አድርጎ አመራሩን የሚወስደው ደረጃ ተሰብሯል። ቴንኪው ጽፈት ቤት ኃላፊ እናመሰግናለን። ከዛ ችግር ተወጡ። ይሄ ተሰርቷል ኑ መስክሩ ካልሆነ ደግሞ አብረን ጠይቃለን ማለት ደረጃ ከደረሰ የተሻለ ለውጥ የተሻለ አሁን ሁለተኛዬ ነው ሶስተኛዬ ነው ስመጣና የሚቀርበው ሐሳብ ካየነው ሐሳብ የተሻለ ነገር ለማምጣት የሚሞክርበት ሁኔታዎች አሉ። ያው ኮሙኒኬሽን ወደፊትም ያሻሽላል ብዬ የምጠብቀው እንደ ክፍለ ከተማም ያለውን ችግር በኮሙኒኬሽን መገለጽ አለበት ብዬ አስባለሁ። እንደኔ ችግሩን ጥሩ ነገሩን ስራዎቹን ከህዝብ ጋር ማገናኘት ዋናው የኮሙኒኬሽን ስራ ነውና ጥሩ ነው ተጀምሯል የተሻለ ነው። እንደኛም ወረዳችን ለውጥ አለው። ኮሙኒኬሽን እንደ ኮሙኒኬሽን እየተሰራ ያለበት እንትን ከጊዜ ወደ ጊዜ ለውጥ አለውና የተሻለ ነው በርቱ። ሌላው መስሪያዎች ቦታዎችም አሁን ላይ የምናያቸው ነገሮች ከዚህ በፊት ከነበረው አሁን የተሻለ ስራዎች እንዳሉ ያው ሁላችንም ያየነውን ነገር መመስከር ያስፈልጋል ማለት ነው። ምናልባት አሁን አጠቃላይ እነዚህን የክፍለ ከተማችን እንደተባለ ብዙ ጸጋዎች አሉ። በዚያ ልክ ደግሞ ብዙ ስርዓት ወጣቶቻችን አሉ፣ ሴቶች አሉ፣ አካል ጉዳተኞች አሉ፣ ሌሎችም የማህበረሰብ ክፍሎች አሉ ማለት ነው። ስለዚህ ይህን በክፍለ ከተማችን ያለውን ጸጋ እኩል ፍትሃዊ ተጠቃሚነት ለማድረግ ከወረዳው ጀምሮ እስከ ክፍለ ከተማው ድረስ ሰዎችን በፍትሃዊነት እስከ መልመልና እስከ መስጠት ድረስ
ሌሎችም አካላት እኔ ቅንጅቱ ምንድነው የሚመስለው ተቋም ደረጃ አንዲያ ጽሕፈት ኃላፊ ይሄን የሚከታተል አመራር አለ ከምልመላው ጀምሮ ለዚህ እስከማስገባት ድረስ የሚሰራ አመራር አለ ነገር ግን ሌላው ደግሞ ተጠቃሚ ሊሆን የሚችልበት ያው በተራ መጠቀም አለበት ሁሉም ሰው መዳረስ አለበት ለስራ ቦታዎች ያለው የተሻለ ነገር እየተሰራ ነው ያለው የተሻለ ነገር ድጋፍ እየተደረገ ነው ያለው እዚህ አካባቢ የገቡትም ሸዳ አካባቢ ያሉት ነገር ድጋፍ ለማድረግ ያለው ተነሳሽነት ቅድም በሪፖርቱም ስናይ በጣም ደስ የሚል ነው በተረፈ ምናልባት ኮሙኒኬሽን እንግዲህ ነሰርኬ ዛሬ ብቻ አይደለም አጠቃላይ ወረዳውን ከወረዳ ጀምሮ እስከ ክፍለ ከተማው ድረስ እየተነቃነቀ ነው ያለው ሌሎችም ጽሕፈት ቤቶች በእንደዚህ አይነት መልኩ ቢያዘጋጁ ጥሩ ይሆናል ብዬ አስባለሁ ነገር ግን ኮሙኒኬሽንም ዛሬ ያየናቸው ነገሮች የመስሪያ ቦታዎችም በጣም ጥሩ ነው የሚል ሐሳብ ለመስጠት ፈልጌ ነው ወደ ዛሬው ሐሳብ ሲሄድ ያው አካል ጉዳተኞች ወደ ስራ ዓለም ወይም ደግሞ ሰርቶ ዳቦም እንጀራም ሌላም ነገር ለመብላት አንዱ የከፈተላቸው በር የስራ ክህሎትና የመስሪያ ቦታዎች ነው ይህ ተቋም ግን አሁን ድረስ ከፍተኛ የሆነ አካል ጉዳተኞችን ተስፋ እየሰጠ ቅድሚያ እየሰጠ ወደ ስራ እየገቡ ለሌሎች አርአያ እየሆኑ የሚመጡበት ሂደት ነው እየፈጠረ ያለው አካል ጉዳተኞች ቅድሚያ ቦታ የሚያገኙበት በተቻለ መጠን ተደራጅተው ሲመጡ ሊሰጣቸው የሚገባቸው ነገር እያገኙ ለሌሎች ለጉዳት አልባው ጭምር ሞራል የሆኑ የመጡበት ሂደት አለ ማለት እንደሌላው የህብረተሰብ ክፍል መታገል አለበት ለለውጥ ቅርብ መሆን መቻል አለበት ምንም ችግሮችን ቢኖሩና በዚህ መንገድ ብዙ አካል ጉዳተኞች ከልመና ወጥተው እየሰሩ ያሉበት መንገድ አለ ለዚህ ትልቅ ክብር አለኝ መቀጠልም አለበት አካል ጉዳተኛ እንዲለምንም አንፈልግም በዚህ ዙሪያ ላይ ይሄንን ሴክተር እጅግ በጣም ያመሰገንኩ እግሩ ባላንስ አይጠብቅም እጁ ባላንስ አይጠብቅም ከጉዳት አልባው ጋር እንዴት ኮምፒት አድርጎ እኩል ግብር ሊጣልበት ይገባል ትክክል አይደለም እዛ መታየት አለበት ለአካል ጉዳተኛ እኩል ሊሮጡ አይችሉም እኩል ሊያመርቱ አይችሉም በተአምር የዚህኛው የሚወስድበት ሰዓትና ለዚህኛው የሚወስዱበት ሰዓት ይለያያል ባላንስ ራሱ የግርም የእጅም የወገብም የፍጥነት ላይ ቫሉ አለው ሁለት ማሽን ሶስት ማሽን ስለያዘም አይደለም ማሽኑ በምን ያህል ጊዜ አንድ አካል ጉዳተኛ ሲይዘው ቆዳም ልብስም ሊሰፋ ይችላል አንድ ጉዳት አልባስ ሚለው መያዝ መቻላል በዚህ አጋጣሚ ባይዘው የጉሌሌ የገቢዎች ቅርንጫፍ በጣም እናመሰግናለን ብዙ አካል ጉዳተኞችን ግብር ቀንሶልና ግን እኛ እየሄድን ነው ጉዳተኛውም እየሄደ ነው በከፍተኛ ነው የሚቀንስላቸው የሚገርማቸው 80 ምናምን ሺህ ሁሉ የተቀነሰላቸው አሉ አካል ጉዳተኞች ታጋይ አካል ጉዳተኞች እኛም ሂደን ተጨምረን የሚቀነስላቸው አሉ ማያቁ ደግሞ ምን መረጃ ያለላቸው ደግሞ የሚከፍሉ አሉ ግን መሆን ያለበት ምንድነው ስታንዳርድ እንዲሆን አካል ጉዳተኞችን ግምት ውስጥ ያስገባ ስራ እንዲሰራ ከገቢዎች ጋር መስራት አለባቸው እነሱ ግን በኢንፎርማል ቢሆንም ለሁሉ ባይሆንም የሄዱበት መንገድ አለ እሱን በደንብ ልትይዙልን ሌላው ከሼድ አስተዳደር ጋር ተያይዞ ያው እንደወረዳችን የተለቀቁ ሼዶችን ለስራ ዕድል ከመፍጠር አንፃር የተሻለ ስራ እየተሰራ ያለበት ሁኔታ ነው ያለው በርካታ አብሶ ሙሉጌታ መናፈሻ የከብት ማደለቢያ ለረጅም ጊዜ ባዶ ተዘግቶ የተቀመጠ ሼድ ለከብት ማደለቢያ የተሰጠበት ሁኔታ ነው ያለው እኔ ጥሩ ነው በዚሁ መቀጠል ነው ያለበት የሚል ነገር ነው ያለኝ ጫራታ ጋም እንደዚሁ ተመሳሳይ የልብስ ስፌት የተሰጠበት ሁኔታ ነው ያለው እንደ ወረዳ 5 ከዚህ ከሼድ አሰጣጥ ጋር ተያይዞ ሽሮ ሜዳ የተሰጠው ከሱ ጋር ተያይዞ እንደ ምክር ቤት በአስተባባሪ የተለዩትን ሰዎች ተችተን ነው የላክ ነው አካል ጉዳተኛ ነኝ አቶ ካሳሁን ያብባል እባላለሁ በዚህ በክፍለ ከተማዬ ከፍተኛ ድጋፍ የተደረገልኝ አሁን አንድ ሱቅ ተሰጥቶኝ በወረዳ 7 እየሰራው ያለው ነኝ በዚህ አጋጣሚ ወረዳዬ ላይ ያሉ የስራና ክህሎት አመራሮች ለአካል ጉዳተኛ ያላቸው ክብር ስራ አስፈጻሚዎቹ ለአካል ጉዳተኛ ያላቸው ክብር ለአረጋውያኖች ያላቸው ክብር ለመግለጽ ፈልጋለሁ አሁን በምሰራበት ሙያ
እና እዚህም በምሰማው ይህንን መንግስት እኔ 3 መንግስት ስላየው በኢህአዴግ ጊዜም አይቻለሁ። እንደዚህ አይቶ ፈልጎ አሰባስቦ ሰዎች ሀሳባቸውን በነጻነት ምንድነው የምንሰራው፣ ምን ይጎለናል የሚለውን እንዲገልጹ አድርጎ መንግስት እየሰራ ያለው ነገር ታች ወርዶ ይሰራል የሚባለውም ይሄ ነው። ምክንያቱም ሰዎች ባላቸው አቅም ስራ ፈጥረው እንዲሰሩ የስራ ቦታ አመቻችቶ እንዲያገኙ እንዲሰሩ ያደርጋል። ይሄ በማንኛችንም በኩል የምንደግፈው ነገር ነው። መንግስት ለኛ እዚህ ጋር ወርዶ ለአካል ጉዳተኛ፣ ለአረጋውያን፣ ለወጣቶች ሽሮ ሜዳ የተከፈቱትን አዳዲስ ሞሎች በፍትሃዊነት ካቢኔ በቆመበት በእጣ እየሰጠ የሚጠቀመው ደግሞ ማህበረሰብ በምንም ምክንያት ማማረር የለበትም። መንግስታችን ደግሞ እታች ወርዶ በፍትሃዊነት በካቢኔ ደረጃ በእጣ እየሰጠን የምንጠቀመውን አገልግሎት ደግሞ በአግባቡ ለማህበረሰቡ ማበርከት አለብን። እኔ ክፍለ ከተማዬ መንግስት ላደረገልኝ ነገር እጅግ በጣም ከልብ ያመሰግናለሁ። ካቢኔ አቶ ወልዴን፣ አቶ ሰለሞንን፣ ሙሉ ካቢኔውን፣ እናንተንም በፍትሃዊነት አካል ጉዳተኛ ሰው ቆሞ መሄድ አለበት፣ ከማንም እኩል ነው ብላችሁ እንደ ማንኛውም ማህበረሰብ አገልግሎት እንድናገኝ ስላደረጋችሁኝ በግሌም በአካል ጉዳተኞች ወንድሞቼም ስም አመሰግናለሁ። ከዚህ ከአካል ጉዳተኞች ማህበር ሰብሳቢ ጋር በቅርበት እየሰራን እዚህ ዕጣ ካስወጣናቸው በኋላ አካል ጉዳተኛ መሆናቸው ሲታወቅ እንደ ጽሕፈት ቤት እያቀረብን በዛ መሰረት እያስተካከልና እያገዝናቸው የሄድንበት ሁኔታዎች አሉ። አጠቃላይ በክፍለ ከተማችን ባሉ በ10ቱም ወረዳዎች በሁሉም የመስሪያ ቦታ ሳይቶቻችን ላይ ያሉ ክፍት ቦታዎቻችንን ልቅም አድርገን የያዝንና በቀጣይም በከተማ አስተዳደሩ ፍቃድ እየጠበቅን ያለነው ከ200 በላይ የሆኑ ኢንተርፕራይዞችን እንደ ክፍለ ከተማ አጽድቀን በፕሮሰስ ካውንስል ለከተማ የተላከበት ሁኔታ አለ። የተለያዩ ባለድርሻ አካሎች በተገኙበት በይፋ ዕጣ አስወጥተን የምናስተላልፍ መሆኑ ታሳቢ እንዲደረግ ነውና ኢንተርፕራይዝ 5 ዓመት ከሞላው በኋላ የሚለቅበት ዋናው ነጥብ ወይም ዋናው ዓላማ በተከታታይነት የሥራ ዕድል ለመፍጠር እንዲያስችል ነው። አንድ ኢንተርፕራይዝ መስሪያ ቦታውን ተረክቦ ውጤታማ ሆኖ 5 ዓመት ሞልቶት ሲለቅ ወይም ደግሞ ሲሻገር ወይም ደግሞ ውጤታማ ሆኖ በሚለቅበት ሰዓት ለሌላ አዲስ ስራ ፈላጊዎች ለሌላ ወንድሞችና እህቶች እንደሚለቅና ተከታታይነት ያለውን የሥራ ዕድል ለመፍጠር እንዲያስችል መሆኑን ታሳቢ በማድረግ ይሄም ማለት መመሪያው ላይ በግልጽ የሚያስቀምጠው ነገር አለ። አንድ ኢንተርፕራይዝ 4 ዓመት ሲሞላው ቅድመ ማስጠንቀቂያ ይሰጠዋል። ይሄም ማለት 1 ዓመት ሲቀረው የማሳወቅ ስራ የማስገንዘብ ስራ እንሰራለን ማለት ነው። በተመሳሳይ ሁኔታ ለመልቀቅ 1 ወር በሚቀረው ሰዓትም በዛ ልክ በደብዳቤ የማሳወቅ ስራ የሚሰራበት ሁኔታ እንዳለ ታሳቢ መደረግ መቻል አለበት። ተጠቃሚነትን ማረጋገጥ፣ ፍትሃዊ የሆነ የሸድ አገልግሎት እንዲያገኝ ነው የምንፈልገው። አንዳንዶች ደግሞ ሚዛን መጠበቅ መቻል አለበት። የተከበሩ ፈጣኑ ያነሱትን ነው የምንወስደው። በነገራችን ላይ አንዳንድ ላይ ከዚህ በፊትም የነበረ ኢንተርፕራይዝ በነገራችን ላይ ያድሳን እድሳት ኢንተርፕራይዝ ከገባ በኋላ አቅም አለው። ምክንያቱም ከምንም ነገር ይሻላል እሱ። ግን አሁን እያደረግን ያለነው እኮ በጣም በሚገርም ነገር የመንግስት በጀት እየተጠቀምን ነው። ለምንድን ነው የመንግስት በጀት እየተጠቀምን ነው? በጣም ኢንተርፕራይዞች አካባቢ ላይ ቼክ ስናደርግ አንዳንድ ጉዳዮችን ስናደርግ እስኪናግዝ በሚል ነው እዚህ ያለ አስተዳደር እዚህ ያለ ካቢኔ እያስወሰን ማለት ነው። ይሄን ደግሞ ቼክ ማድረግ ይቻላል። በነገራችን ላይ በጣም በሚገርም ጉለሌ ክፍለ ከተማ ለኢንተርፕራይዝ የሰጠው ትኩረት ቀላል የሚባል አይደለም። አሁን ባለው ሁኔታ እንኳን በሌሎች ክፍለ ከተማ ቼክ ማድረግ ይቻላል። አዲስ ፕሮጀክት እድሳት አካባቢ ላይ ከሸዶች ላልተወሰነ ጊዜ ቆሟል። ግን እኛ እሱን አቅጣጫ ነው እየጣስን በጣም እየሰራን ያለ ነው እውነት ለመነጋገር። ምክንያቱም ወርደን ስናየው በጣም መሰረታዊ ችግር እያለ ስለነበረ እሱን በሚያከክስ መንገድ ስለሆነ እሱ ላይ ሚዛን በኋላ እናስይዛለን ማለት ነው።
ስለዚህ ከወረዳ 10 አካባቢ ላይ የተነሳው ቀድም የተሰጠውን መውሰድ ነው። ሁለት ነው እዛ መሰራት አለበት። በነገራችን ላይ ኢንዱስትሪ መንደር በጣም በሚገርም ለጉለሌ ብቻ ሳይሆን ለሀገር የሚተርፍ ምርት ነው ያለዛ። በቅርብ ጊዜ ክቡር ሚኒስትሩ መጥቶ የኢንዱስትሪ ሚኒስትር አይቶት እዛ ቦታ ላይ የሰጠው እውቅና ቀላል የሚባል አይደለም። በጣም በርካታ የሰው ኃይል የሚሳተፍበት የስራ ዕድል የተፈጠረበት ነገር ግን ደግሞ በጣም መታደስ ያለበትን ያንን መነሻ አድርገን በጣም ባስቸኳይ መታደስ አለበት ብለን ነው የገባ ነው። በነገራችን ላይ ኢንዱስትሪ መንደር በጣም ዘመናዊ መሆን መቻል አለበት የሚል ነው አቋም ያለ ነው። ስለዚህ አሁን እነዚህ ብቻ ሳይሆን በሚቀጥለው በሚወርድ ደግሞ አሁን ላይ በተለይ የኢንዱስትሪ ስለሆኑ 5 ዓመት የሞላቸው ናቸው እነዚህ አካላት ተኪ ምርት ነው ያላቸው ለሀገር በጣም በርካታ አስተዋጽኦ አላቸው። የ6 ወር ማስጠንቀቂያ ሰጠናቸዋል። እሱን ደግሞ እንዲታይላቸው በነገራችን ላይ በጣም እንዲታይላቸውም ጭምር እኛ እውቅና አለን። እውነት ለመነጋገር እውቅናም አለን። እንደዚህ ኢንዱስትሪ የምንላቸው ተኪ ምርት በተለይ ክቡር ጠቅላይ ሚኒስትር ያስቀመጡት በቀጣይ ከኢንዱስትሪ ጋር ተያይዞ ያለው ራዕይ ስናደርግ ኢንዱስትሪዎችን መደገፍ መቻል አለብን። ከአዲስ አበባ ላይ በጣም በከፍተኛ ሁኔታ ገበያ ላይ ያለ አሁን ሽሮ ሜዳ ተወዳዳሪ ሆኗል። ስለዚህ እዛ ላይ ያሉት ሸዶቻችንን በደንብ እያየን የሚለው ነገር እንድትረዱ እንፈልጋለን። ሁለተኛ በጣም የገበያ ማዕከሉ ፍትሃዊ መሆን መቻል አለበት የሚለውንም እንረዳለን። በሶስተኛ ደረጃ ተዘግተው የተቀመጡ ሸዶች ወደ አገልግሎት መዋል መቻል አለባቸው የሚለውን ነገር መልክምና ሲይዘው የመጀመሪያው መስሪያ ቦታን የሚያስተዳድረው ወረዳ ላይ ያሉ ሸዶችን ሁሉ የክፍለ ከተማ መስሪያ ቦታዎች አስተዳደር የከተማ ኤጀንሲ አስተዳደሩ ነው ማለት። ከተማ አስተዳደሩ ጥናት አጥንቷል። እሱን ጥናት ኦፊሻል ሲያደርግ እናሳውቃቸዋለን የኢንዱስትሪና አጠቃላይ ማለት ነው። ከዛ ውጭ ያሉት ግን እውቅና የለም። 5 ዓመት ሲሞላ የምናስወጣው ነገር ነው የሚሆነው። ምክንያቱም ፍትሃዊ ነው። ወጣት መጠቀም መቻል አለበት። የመመሪያ መጠበቅ መቻል አለበት የሚለውን ነገር በደንብ እንድትወስዱ ስለምንፈልግ ማለት ነው። ሞሉ ላይ አግሬሲቭሊ በጣም ሪሶርስ ያለበት ነው። ይሄን ያክል የጉለሌን ወጣት የሚያስተናግድልን ፍትሃዊ በሆን ነው። እዛ ቦታ ላይ የአፍሪካ መዲና የሆነ በጣም ከውጭ እየመጡ ኢንቨስት የሚያደርጉ የገበያ ማዕከል ላይ ለአራት ሆኖ እዛ ቦታ ላይ በጣም ፐርፌክት ቢጠቀም እኮ በእርግጠኝነት እነዛ ወጣቶች ይቀየራሉ። ሶስተኛ ወገን ላይ ወረዳ 4 ላይ ብቻ ሳይሆን በተለያዩ ወረዳዎች ላይ ይነሳል። በተለያዩ ወረዳዎች ላይ አሁን እኛም ቁጥጥር ራሱን የቻለ ቡድን መሪ አለው። ለሶስተኛ ወገን ተከራይቷን የሚለውን ነገር ቼክ ስናደርግ አሁን በመረጃ በምስክር እና ውልና የት ጋ ነው ያከራየው ወይም ደግሞ ያስተላለፈው የሚለውን ነገር ተጨባጭ ነገር ሲመጣልን አንድ ቀንም አናሳድርም። የመስሪያ ቦታ በነገራችን ላይ አሰራራችን ለሶስተኛ ወገን ማስተላለፍ አይቻልም። ግን ቀጥሮ ማሰራት ይችላል። የስራ ዕድል እየፈጠረ ያለ በገቢዎች የተረጋገጠ ለገቢዎች ግብር የሚከፍል ማሰራት ይችላል። አንዳንዶች ይሄን የሚያደርጉ አሉ። በፔሮል ላይ ቼክ ስናደርገው ተቀጥሬ ነው የትኛው ነው ስንል ፔሮል የሚያሳዩን አካላት አሉ። ይሄንን ኢንዱስትሪዎች ተግባራዊ እያደረጉ ነው። የ6 ወር ማስጠንቀቂያ የመጀመሪያው 5 ዓመት የሞላው በቃ ለሚመለከተው ማስተላለፍ አለበት ነው እያልን ያለ ነው። 5 ዓመት ሲደርሰው በጣም እናመሰግናለን ብሎ እንደሚሰጥ ሁሉ መሰጠት መቻል አለበት። ይሄ ይጨምርልና ገናነን ምናምን የሚባለው ትክክል አይደለም የሚለውን አንዱ በጣም መረዳት ያስፈልገናል። መንግስት በጣም ትኩረት የሰጠው ለኢንዱስትሪ ነው። ምርታቸውን በጣም ተመጣጣኝ ዋጋ ተኪ ምርት ለሀገር እሴት የሚጨምር ስለዚህ ድጋፍ ያስፈልጋል። እውነተኛ የምናምንበት ስለሆነ በደንብ መገንዘብ ያለባችሁ የኛ የመስሪያ ቦታና የስራ ክህሎት በቅንጅት የሚሰራው እንዳለ ሆኖ የተናጠል ስራዎች ደግሞ አሉብን። የነሱ በደንብ አድርጎ ሰው የመለየት የመተቸት የማስተቸት በፕሮሰስ ካውንስል እስከ ወረዳ ድረስ ያለው ተችቶ አምጦ በፕሮሰስ ካውንስል ላይ የታየውን ነገር ለክፍለ ከተማ ስራና ክህሎት እንደሚሰጥ ስራና ክህሎት ቁጭ ብሎ ደግሞ በፕሮሰስ ካውንስል ያየውን ለኛ ለመስሪያ ቦታ እንደሚያስተላልፍ ነው። እኛ የምንወስደው እነሱ የሰጠንን ቼክ እናደርጋለን። ወርደን እኛ ቼክ የምናደርጋቸው እኛ የምናስተላልፍላቸው መስሪያ ቦታ መሰረተ ልማት የተሟላ ነው፣ ከዳነጻ የሆነ ነው፣ አሁን ወጣቶች ገብተው የሚሰሩበት ነው የሚለውን ነገር ማረጋገጥ አለብን። እኛ
እዛ አለፍ ብሎ ደግሞ ጥቆሞች ታላግባብ ምናምን የሆኑ ነገሮች ካሉ ደግሞ እኛ የምናስተካክልበት ዞሮ ዞሮ ቀድም የተባለ የጋራ ስራም ስለሆነ እንደ ክፍለ ከተማም ስለሆነ ቅንጅትም ስለሆነ እንደ ክላስተርም ራሱን የቻለ በጋራ እየተሰራ ስለሆነ እሱ ላይ የተሰጠውን ቀድም ወስደን ለማየት እንሞክራለን የሚለውን ነገር ለማስቀመጥ ነው። መጨረሻ ላይ ችግራቸው በሚቀጥሉት ላይ ስንገናኝ ከዚህ የተሻለ ችግሮችን ፈተን ያሉንን ጥንካሬዎች ደግሞ በግልጽ ያየን መሄድ ያስፈልጋል። የኛ አሰራሮች ግልጽ ናቸው። የኛ በመናስተላልፍበት ሰዓት ላይ ኮሙኒኬሽን በእርግጥ ኦንላይን ነው ነገራችን እያስተላለፈልን ያለው የሚመለከታቸው አካላትን የክፍለ ከተማችን ከፍተኛ አመራሮችን ጭምር እያሳተፍን ነው እያስተላለፍን ያለነው። ከአካል ጉዳተኛ ጋር ተያይዞ የነሱን ቅድሚያ የምንሰጥ ነው ነገራችን ላይ አሁንም የሰጠናቸው አለ ለአንድ አመት ምናምን የምናረጋው የሰጠናቸው ስለሆኑ የአገር እንትን ላይ የሴቶችን የወጣቶችን ተጠቃሚ ፍትሃዊ ለማድረግ ጥረት እያደረግን ነው። የሚጎሉ ነገሮችን ደግሞ በቀጣይ ያስተካከል እንሄዳለን ማለት ነው። ዛሬ የነበረን ቆይታ እጅግ በጣም አመሰግናለሁ። ድርሻችንን ከመወጣት አንፃር በምክር ቤት ቋሚ ኮሚቴ ሰብሳቢ የሆኑን አካላት፣ ሲቪክ ማህበራት፣ የአካል ጉዳተኛ ማህበር እዛው ሲቪክ ማህበር ውስጥ አካተን ስለሆነ ያለው እነዚህ ሁሉ አካላት የብሎክ ኮሚቴዎች እንዴት ነበረ ስንለይ ስንመለመል የነበረው የሚለውን አሳይታችሁናል። ስዕሉን ይዘናል ማለት ነው። እንግዲህ በዋነኝነት ጥያቄዎቻችን ከአሰራር ከመመሪያ ከአደረጃጀት አንፃር ያለው በአሰራርና በመመሪያ የሚመለሰው እንዳለ ሆኖ የኛ እንደ ጽፈት ቤታችን በዋነኝነት አላማው እንደ ክፍለ ከተማችን የሚኖረን ሪሶርስ ጥቂት ነው። ከሚኖረን የስራ ፈላጊ ጋር ቁጥሩ የሚመጣጠን አይሆንም አይጠበቅም። ግን ደግሞ ያለን ሪሶርስ በሙሉ ፍትሃዊ በሆነ መልኩ ተሰጥቷል ወይ ነው? ፍትሃዊ ነበሩ ወይ? ጥያቄያችን የፍትሃዊነት ስለሆነ ለሚመለከተው አካል ነው ወይ የተሰጠው የሚለውን እናንተ ባስቀመጣችሁት መሰረት ማረጋገጥ ችለናል ማለት ነው። ይሄ ግቡን መጥቷል ብዬ ስል መነሻ ያደረኩት ይሄ ነው። ሌላኛው ጉዳይ በሂደቱ የገጠሙን ጉድለቶች ከዛ ባሻገር በቀጣይ ሌሎች እህት ወንድሞቻችን ቢጠቀሙበት ተዘክተው ያሉ ሼዶችም ጭምር አሉ የሚለውን ደግሞ ጥያቄዎችም ጽፈት ቤቱ የቅዱ አካል እንዲያረጋው እኛ ደግሞ ምን ደረሰ ብለን እንድንጠይቅ ግባት ሰጣችሁናል። ስለዚህ ከመድረካችን አንፃር ግባችንን መተናል ያልነው በእነዚህ ምክንያቶች ነው ማለት ነው። ከዛ ባሻገር ጽፈት ቤቱ እንዳስቀመጠው የሰጣችሁን ትልቅ ግባት ምላሽ የማንሰጣችሁ ግን ደግሞ በአሰራር የምንመልሳቸው ጉዳዮች አሉ ብሎ ያስቀመጠውን ደግሞ ምን ላይ ደረሰ የሚለውን የጋራ እያደረግን መረጃውን የሁለት ወገን ማድረግ ስለሚያስፈልግ ስለዚህ ከየሚመለከታቸው አካላት ጋር በትክክል የማህበረሰቡ ጥያቄ ተፈቷል አልተፈታም የሚለውን በተገቢው ስኬጁልድ አድርገን እየሄድን ያለነው እናንተም የሰጣችሁን ጉዳይ ጉልበት ይሆናል አንስታችሁ ብቻ የሚቀር ሳይሆን እኛም በመኖርድበት ሰዓት ወረዳው ላይ ያሉ የኮሙኒኬሽን ጽፈት ቤቶች ይህንን የመስራት ግዴታ አለባቸው። ያለችንን ሪሶርስ በተገቢው ለሚመለከተው አካል ፍጹም ነፃ በሆነና ተአማኒነት እንዲኖረው ባደረገው መልኩ እኛም ተገኝተን ያረጋገጥንበት ሚናችንንም የተወጣንባቸው ስራዎች ነበሩ። በሌሎችም ላይ ይሄ ይቀጥላል። ኮሙኒኬሽን ፍጹም ነፃ ሆኖ ነው የሚሰራው። የአስተዳደር ጣልቃ ገብነት የለበትም። ያታዩ ጉድለቶችን ለምክር ቤት ይሰጣል፣ ለዋና ስራ አስፈጻሚ ይሰጣል፣ ለፐብሊክ ይሰጣል። አልጠየቃችሁልኝም ብሎ ቅሬታ ያቀርባል። በሰጠው ልክ ማለት ነው። በሰጠው ልክ የተሻለ ፍሬያማ ውይይት አድርገናል። እጅግ አድርገን የምናመሰግን ይሆናል። መልካም ቀን ይሁንላችሁ።